አርእስተ ዜና አንድነታችን የህልውናችን መሰረት ነው ሲሉም ሻለቃ ዝናቡ ልንገረው ተናግረዋል። የደጃዝማች አበባየውና የደጃዝማች አየለ ብርጌዶች የምረቃ ስነ ስርዓት በታላቅ የትግል ወኔ ተከብሯል። ከላሊበላ ከተማ በተወረወረ የመድፍ አረር በኩል መስክ ደብረ ፀሐይ ከተማ በንጹሃን ንብረት ላይ ጉዳት መድረሱ ተገልጿል። የወታደራዊ መስመር ማዕረግተኞች መገናኛ ሬዲዮና ጥቁር ክላሽን በመያዝ የአፋብን 106ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። ከውጭ የአሜሪካ የጦር አውሮፕላኖች ከእስራኤል ተነስተው ኢራንን እየደበደቡ ነው ሲሉ የመከላከያ ሚኒስትሩም እስራኤል ካትዝ ተናግረዋል። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከመልህቅ ልሳን አማራ ሚዲያ የሰዓቱን ዘገባዎች ይዘን ቀርበናል። አብራችሁን ቆዩም። የደጃዝማች አበባየውና የደጃዝማች አየለ ብርጌዶች የምረቃ ስነ ስርዓት በታላቅ የትግል ወኔ ተከብሯል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙት የደጃዝማች አበባየው ብርጌድና የደጃዝማች አየለ ብርጌድ ሲሰጣቸው የነበረውን ወታደራዊና ፖለቲካዊ የተሃድሶ ስልጠና በስኬት አጠናቀው በታላቅ ድምቀት ተመርቀዋል። ይህ ከአንኮበር ተራሮች የተሰማው የምርቃት ብስራት በትጥቅ ትግሉ ጉዞ ላይ አዲስ ጉልበትና ወታደራዊ ግርማ ሞገስ ያሰፈነ ሲሆን የህዝብን ደህንነትና መብት ለማስከበር በሚደረገው እንቅስቃሴ ዳግም ወኔ ቀስቃሽ ሁነቶች ከተከናወኑባቸው መድረኮች አንዱ ሆኗል። በስነ ስርዓቱ ላይ የትግሉን ፖለቲካዊና ወታደራዊ አቅጣጫ ያስቀመጡት የድርጅት የእዝ የኮርና የክፍለ ጦር ከፍተኛ አመራሮች የተገኙ ሲሆን የትግሉ ጠንካራ መሰረት የሆኑ የሀገር ሽማግሌዎች፣ የሃይማኖት አባቶችና ተጽዕኖ ፈጣሪ ግለሰቦች በመገኘት ለሰራዊቱ ያላቸውን አጋርነት አሳይተዋል። በወቅቱ ከፍተኛ አመራሮች ባደረጉት ንግግር የአሁኑ የትግል ምዕራፍ በጽናትና በጥራት የሚመራበት ደረጃ ላይ መድረሱን የገለጹ ሲሆን የአርበኞች ወታደራዊ አደረጃጀትና የትግል ስልት ከጊዜ ወደ ጊዜ በተጣጣመ መልኩ ይበልጥ የተቀናጀና ዘመናዊ የሆነ መምጣቱን አብራርተዋል። በተጨማሪም የህዝብ ነጻነት ሙሉ በሙሉ ለማረጋገጥ የሚደረገው ፍልሚያ ባልተናወጠ ወኔና ቁርጠኝነት እንደሚቀጥል አስታውቀዋል። አንድነታችን የህልውናችን መሰረት ነው ሲሉ ሻለቃ ዝናቡ ልንገረው ተናግረዋል። በአማራ ፋኖ ብሔራዊ ንቅናቄም የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር አባላት ለወራት ሲሰጣቸው የቆየውን ጠንካራ አካላዊ ስነልቦናዊና ታክቲካዊ ስልጠና በስኬት አጠናቀው በታላቅ ድምቀት ተመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የአፋብን ወታደራዊ አስተዳደር ምክትል አዛዡ ሻለቃ ዝናቡ ልንገረው ለተመራቂዎች ለኮርና ክፍለ ጦር አዛዦች እንዲሁም ጥሪ ለተደረገላቸው እንግዶች ባደረጉት ንግግር ላለፉት በርካታ ወራት ብርዱንና ሐሩሩን ታገሰው ድካምን በአሸናፊነት በመወጣት ለዚህ የክብር ቀን የበቁትን ተመራቂዎች እንኳን ደስ ያላችሁ ብለዋል። ሻለቃ ዝናቡ አክለውም ይህ የምረቃ ስነ ስርዓት የስልጠና ማብቂያ ሳይሆን የተጣለባቸውን ታላቅ ህዝባዊ ኃላፊነት የመረከቢያ መነሻ መሆኑን አስገንዝበዋል። ሻለቃ ዝናቡ ተመራቂ አባላት ወደ አዲሱ ግዴታቸው ሲሰማሩ ሊተገብሯቸው የሚገቡ 4 ዋና ዋና ወታደራዊና ድርጅታዊ መመሪያዎችን አስተላልፈዋል። አንደኛ፣ ወታደራዊ ጥንካሬ መሰረቱ መሳሪያ ወይንም የሰው ቁጥር ሳይሆን ብረት የመሰለ ዲሲፕሊን መሆኑን የጠቀሱት ምክትል አዛዡ አባላት በስልጠና ወቅት ያፈሩትን ወታደራዊ ስነ ምግባር፣ የታዛዥነት ባህልና የትዕዛዝ ሰንሰለትን የማክበር መርህን በተሰማሩበት ቦታ ሁሉ ተግባራዊ እንዲያደርጉ አሳስበዋል። ሁለተኛው፣ በ54ኛ ክፍለ ጦር ቆይታቸው አንዱ ለሌላው የደገፈበትና የተረዳዳበት የወንድማማችነት ገመድ በተግባራዊ እንቅስቃሴያቸውም ሊጠናከር እንደሚገባም በውጊያም ሆነ በመደበኛ አገልግሎት ስኬት የሚረጋገጠው በጋራ ጥረትና በአንድነት መሆኑን ገልጸዋል። ሶስተኛም፣ ተመራቂዎቹ የድርጅቱ ጋሻና መከታ በመሆናቸው የተጣለባቸውን ተልዕኮ በብቃት የመወጣትና የቁርጠኝነት ምሳሌ የመሆን አደራ እንዳለባቸው ያብራሩ ሲሆን አራተኛም፣ ስልጠናው ቢያበቃም የአካልና የብቃት ዝግጁነትን በየቀኑ ማሳደግና ወታደራዊ ክህሎትን ሁልጊዜ ዝግጁ ማድረግ እንደሚገባ አስምረውበታል። በሌላ በኩል ሻለቃ ዝናቡ በመልእክታቸው ማጠቃለያ ላይ የማንኛውም ህዝባዊ ትግልና ተቋም አሸናፊነት የሚወሰነው በአባላቱ ወጥ የሆነ አንድነት ላይ መሆኑን
መሆኑን በመግለጽ በአደረጃጀቱ ውስጥ መጠራጠርን፣ ክፍፍልን፣ የውስጥ ልዩነትን ለመፍጠር በሚሞክሩ አካላት ላይ ጠንካራ ማስጠንቀቂያና አቋማቸውን ይፋ አድርገዋል። በዚህም መሰረት በውስጥ የሚፈጠር ማናቸውም መጠራጠርና መጠላለፍ የሚጠቅመው ጠላትን ብቻ መሆኑን አስገንዝበው የአስተሳሰብም ሆነ የአሰራር ልዩነቶች ሲኖሩ በተቋም ሕግ በግልጽ ውይይትና በወንድማማችነት መንፈስ ከመፍታት ይልቅም ከጀርባ መጠማመድና ሰዎችን ከፊል በከፊል መክፈል የወታደራዊና ድርጅታዊ ስነ ምግባር ውድቀት መሆኑን ገልጸዋል። ተቋሙ በብዙዎች መስዋዕትነት የተገነባ በመሆኑ አደረጃጀቱን ለግል ወይንም ለቡድናዊ ስሜት ሲባል ለመከፋፈል መሞከር የሰማዕታቱን ደም እንደ መካድ ይቆጠራል ብለዋል። በተጨማሪም ተቋም ውስጥ የአንድነቱን ዲሲፕሊንና የትዕዛዝ ሰንሰለቱን ለማክበር ምንም አይነት ድርድር እንደማያደርጉ የገለጹት ሻለቃ ዝናቡ ክፍፍልንና ሐሰተኛ ወሬዎችን የሚያሰራጩ እንዲሁም አባላትን እርስ በእርስ የሚያጋጩ አካላት ካልተቆጠቡ አሰራሩ በሚፈቅደው መመሪያ መሰረት ተጠያቂ እንደሚሆኑ አስታውቀዋል። በማህበራዊ ሚዲያ የሚደረገው ጎራ የለየ ንትርክና ብሽሽቅ የራስን የግል ስሜት በሌሎች ላይ ለመጥፋት የሚደረግ የጠላትነት አጀንዳ መሆኑን ጠቅሰው እኔን ደግፎ ሌላውን የሚነቅፍ በደጋፊ ስም የተደበቀ ጥቁር ጠላት ነው፣ ኃላፊነቱንም ራሱ ይወስዳል በማለትም አመራሩን በግል የማሞገስ ወይንም የመንቀፍ አካሄዶች እንዲያቆሙ አሳስበዋል። የቴዎድሮስ እዝን ለመምራት የተመደቡ አመራሮችም የሚሰነዘሩ የአላስፈላጊ ንትርኮችን የእሳት ወላፈን ለመቋቋም የመረጋጋትና የመጽናት ስነልቦና ትጥቅም ከወዲሁ እንዲታጠቁ መክረዋል። በመጨረሻም ውስጣዊ ኃይል ስልጣንንና ከገንዘብ ፍቅር በላይ የወል ዓላማችን ያሸንፋል የሚለው የአርበኛ ዘመነ ካሴ መርህን በማስታወስም የጋራ ዓላማው የሚያሸንፈው በጥበብ፣ በጽናት፣ በአንድነት ብቻ መሆኑን በመግለጽ ጥሪያቸውን አጠናቀዋል። ከላሊበላ ከተማ በተወረወረ የመድፍ አረር በኩል መስክ ደብረ ፀሐይ ከተማም በንጹሃንና ንብረት ላይ ጉዳት ደርሷል። በወሎ ቤት አማራ ቀጠና በላሊበላ ከተማ ሰፍሮ የሚገኘው የአገዛዙ ሜካናይዝድ ሰራዊትም በዘፈቀደና በግዴለሽነት ወደ ኩል መስክ ደብረ ፀሐይ ከተማ ባስወነጨፈው ተከታታይ የመድፍ ጥቃትም በንጹሃን ዜጎችና በግል ንብረት ላይ ከፍተኛ ጉዳት መድረሱ ተገልጿል። ትላንት ሐምሌ 21 2018 ከረፋዱ 5 ሰዓት ጀምሮ በተፈጸመው በዚህ ጥቃትም ተከታታይ 3 የመድፍ አረሮች ወደ ከተማዋ የተተኮሱ ሲሆን በጥቃቱም 2 ህጻናትና አንዲት ልጃገረድ ላይ ከባድ የአካል ጉዳት መድረሱ ተረጋግጧል። በተጨማሪም አንድ ኤልሸፕ ዘመናዊ መኖሪያ ቤትም ከነሙሉ የቤት ዕቃው መውደሙን የመረጃ ምንጮች ገልጸዋል። የወታደራዊ መስመር ማዕረግተኞች መገናኛ ሬዲዮና ጥቁር ክላሽን በመያዝ የአፋብን 106ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። በማንኛውም ቀጠና የሚገኘው የአገዛዙ ሰራዊት ከዕለት ወደ ዕለት እየተሸረሸረና እየፈራረሰ በሚገኝበት በዚህ ወቅት የመስመር መኮንን ማዕረግ ያላቸው ወታደሮች መገናኛ ሬዲዮና ጥቁር ክላሽንኮፎችን በመያዝ ከአገዛዙ መዋቅር በመውጣት የአፋብን ወሎ ቤት አማራ ምኒልክ እዝ 34ኛ ክፍለ ጦርን ተቀላቅለዋል። የፋኖን ተከታታይ የማጥቃት እርምጃና ጫና መቋቋም ያልቻለው የአገዛዙ ሰራዊት በውጊያ ወቅት ከሚማረከው አባሉ በተጨማሪ ከራሱ ማዕከል እየኮበለለ የፋኖን የትግል መስመር የሚቀላቀለው ወታደር ቁጥር እየጨመረ መምጣቱ ተገልጿል። ወደ 34ኛ ክፍለ ጦር የተቀላቀሉት እነዚህ የመስመር መኮንኖች በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል የተደረገላቸው ሲሆን አገዛዙ የሲኦል አፋፍ ላይ መድረሱንና የመፈራረስ ሂደቱ መፋጠኑን ገልጸዋል። በተጨማሪም በየደረጃው ያሉ ሌሎች የሰራዊቱ አባላትም ሕይወታቸውን ለማዳን የህዝቡን ትግል እንዲቀላቀሉም ጥሪ አቅርበዋል። የአሜሪካ የጦር አውሮፕላኖች ከእስራኤል ተነስተው ኢራንን እየደበደቡ ነው ተብሏል። የአሜሪካ የጦር አውሮፕላኖችና የነዳጅ ጫኝ አውሮፕላኖች በእስራኤል ውስጥ የሚገኙ የወታደራዊ ቤዞችን በመጠቀም በኢራን ላይ ጥቃት እያደረሱ እንደሚገኙ የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ገልጸዋል። ሚኒስትሩ አክለውም እስራኤል ጥቃት ከተሰነዘረባት በሙሉ ኃይሏም አጥፊ ምላሽ ለመስጠት ዝግጁ መሆኗን አስጠንቅቀዋል። እስራኤል ካትዝ ከቀኝ ክንፍ
የቴሌቪዥን ጣቢያ ቻናል 14 ጋር ባደረጉት ቃለ ምልልስም በመካከለኛው ምስራቅ ስላለው ወታደራዊ ሁኔታ የሚከተሉትን ዋና ዋና መረጃዎችን ይፋ አድርገዋል። የአሜሪካ መሳሪያዎችን የጫኑ ተዋጊ አውሮፕላኖች ከእስራኤል የአየር ቤዞች በመነሳት በኢራን ኢላማዎች ላይ ድብደባ እያካሄዱ መሆኑንና ኢራናውያንም በደንብ እንደሚያውቁት ተናግረዋል። በአሁኑ ሰዓት ምንም እንኳን በአንድ ሰዓት ውስጥ ሊቀየር የሚችል ቢሆንም ኢራናውያን ከአንዲት ሀገር በቀር በቀጠናው ባሉ ሌሎች አካባቢዎች ላይ የሚሳኤል ጥቃት እየሰነዘሩ ነው፣ እሷም የእስራኤል ሀገር ናት ሲሉ ገልጸዋል። ይህ ማለት ግን ነገ ጥቃት ሊከሰት እንደሚችል እናውቃለን ማለት አይደለም፣ ይልቁንም የእኛ ምላሽ ምን እንደሚሆን በደንብ እናውቃለን ያሉት ካትዝ እኔም አውጃለሁ፣ ጠቅላይ ሚኒስትሩም አውጀዋል፣ እስራኤል ጥቃት ከተሰነዘረባትም ሙሉ ኃይላችን አጥፊ መልስ ይሰጣል ሲሉም በአጽንኦት ተናግረዋል። አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።